ብሩበት ጊዜ ከዛሬ 10 አመት አካባቢ ማለት ነው። ነገር ግን አንቺ ስላላወቅሽኝ ትላንትና መጣሽ ብለሽ መናገር ትችያለሽ። ለነገሩ በእስልምና ትቂያ ወይም ደግሞ ይሄ ውሸት ይፈቀዳል። ሲቀጥል ይቺ ልጅ ሰዎች በሚሰጧትኝ ማለትም በዚህ በስክሪንሾት ምናምን አልሽ እንዳንቺ አረግሽኝ እንዴ? ምክንያቱም መሐመድ ሰሒህ አልቡኻሪ 304 ላይ የአእምሮ ጎደሎ ወይም ደግሞ ያስተሳሰብ ማነስ እንዳለብሽ የአንድ ወንድ ግማሽ እንደሆንሽ ጀሃነምን ደግሞ የሞላሻት ወይም ደግሞ የጀሃነም አዘውታሪ እንደሆንሽ ተናግሮሻል። ስለዚህ የክርስቲያን ሴት እንዳንቺ ትመስልሻለች እንዴ? ክርስቲያን ያለ ማስረጃ ያወራ ያለ ማስረጃ። ሰላም አለይኩም ወራህመቱላሂ ወበረካቱ። ያ ጀማዓተል ኸይር ይሄንን ቪዲዮ ሼር አድርጎ ኮፒ ሊንክም ላይክም አድርጎ አካውንቴ ሪፖርት እየተደረገ ነው። ታስታውሳላችሁ ከዛሬ 5 አመት ኦልሞስት ወደ 6 አመት ከነጽዮን ጋራ ጽዮን ከምትባል ክርስቲያን ወገኖቻችን ጋራ ብዙን ጊዜ ስንወያይ አሊያም ደግሞ እኛ ስለ ኢየሱስ ክርስቶስ ስናወራ ስለ እግዚአብሔር ስናወራ ስለ መንፈሳዊ ነገር ስናወራ ስለ ክርስትና ስናወራ ምን ይላሉ? አንዲት የሚያነሷት ሐሳብ አለች። እሷም ደግሞ ምንድነት? እናንተ የሙስሊም ሴቶች እኮ እንደውም መሐመድ የአእምሮ ጎዶሎ ብሏችኋል እና ከኛ ጋራ ለማውራት ራሱ አይፈቀድላችሁም የሚል ሐሳብ ያነሳሉ። ታዲያኛ ምን እናደርጋለን? አይ ቁርአኑ ይሄን ይላል፣ ይሄ ሐዲሱ ይሄን ይላል። አልহামዱሊላህ እኛ አላህ Subhanahu Wa Ta'ala ከምንምና ከማንም በላይ አክብሮን ከወንድ እኩል መብት የሰጠንና ያከበረን ሴቶች ነን። ጎዶሎ አይደለንም። ባይሆን ጎዶሎ የተባላችሁ ከጎዶሎም በላይ የሰው እንኳን አይደለም ከወንድ እኩል ሰው እንኳን ተብላችሁ ያልተጠራችሁ እግዚአብሔር ወንድን ሰው ብሎ ሲጠራ እናንተን ግን ሴት ብሎ የጠራችሁ ምንም ቦታ ያልሰጣችሁ በመውለዳችሁና ፕሬድ በማየታችሁ ብቻ የረከሳችሁ መሆናችሁን ማወቅ አለባችሁ ብለን ይሄን ብለን አስተማርናቸው። ታዲያ ዛሬም በ8ኛው ሺህ ዘው ጋስታክ አድርጎ እኛ ስለ ኢየሱስ ክርስቶስ አለም ስለ እግዚአብሔር ስናወራ ምን ይላሉ? መሐመድ እኮ የአእምሮ ጎዶሎ ብላችኋል፣ ከክርስቲያን ሴቶች ጋር ማውራት ወላሂ እንደዚህ ነው በቃ የምትጽናኙ ሁሌ። ታስታውሳላችሁ እቺ ሴትዮ ከዛሬ ስንት ወር በፊት ነው በእስልምና የሰው ስጋ መብላት ይቻላል ብላ ከዛ በኋላ አምጪ ቁርአን አምጪ አሊያም ሐዲስ አምጪ እንደዚህ የሚል አምጪ ብዬ እኔ በበኩሌ ግጥም አድርጌ ሲይዛት እፎይ ጋር ሄደች። ጨንቋት እፎይ ጋር ሄደችና እፎይ ደግሞ ምን ይሰጣታል? ምንድነው ይሄ የፈትዋ ምናምን ብሎ ሰጣት። እሱን ይዛ መጣችና ሙስሊሞች የሰው ስጋ መብላት ይቻላል ነው የታለ ማስረጃሽ የታለ? ወፍ አይ እንግዲህ እንደዚህ ከሆነ ከክርስትና ይሄው እዚህ ጋር በባይብል ላይ የሰው ስጋ መብላት እንደሚቻል ብለን ስናስረዳት ተርቦ እኮ ነው የበሉት ብላ መለሰች ማለት ነው። እና ዛሬም ደግሞ ስለ ነብዩ መሐመድ ታወራለች። ወይኔ ጉዴ ድፍረትሽ ግን የምር። በነገራችን ላይ አንቺ እኮ ነሽ ማለት አንቺ እኔ ስለኔ ጎዶሎነት ልታወሪ ስትይ ማወቅ ያለብሽ ለሴት ልጅ ሚስጥርህን አትናገር። የሴት ልጅና ምንድነው እቺ ብሎ የምትባል ልብስ የምትበላዋ እንትናለች አይደል? ቁጫጭ እንደዛ አይነት ነገር አንድ ናቸው የምትባይ ወደሽና ፈቅደሽ ባላየሹ የወር አበባ እርኩስ የሆንሽ የረከስሽ ሴትዮ ወልደሽ እንኳን የምትረክሽበትና የምትጸጂበት ቀናቶች የተለያዩ መሆናቸውን የምትጸድቂበትን አንድ እንትን የሌለሽ ሴትዮ እንኳን እንዴት ነው ከኔ ከሙስሊሟ ሴት እኩል አንቺ እርኩስ ነሽ አንቺ ጎዶሎ ነሽ ብለሽ ልታወሪኝ የምትችይው? ጎዶሎ እኮ አንቺ ነሽ። ሴቶች በማህበር ዝም ይበሉ የተባልሽ እኮ አንቺ ነሽ። ሴት ወንዷ ባሏ ካልፈቀደላት አትማር አታውራ የተባልሽ ሴት እኮ ነሽ። እስኪ የትኛው ቁርአን ነው እንደዚህ የሚለኝ? የትኛው ቁርአን ነው ሴት ልጅ ባሏ ካልፈቀደላት እንዳታወራ እንዳትማር የሚል የትኛው? በእስልምና ታሪክ እኮ በአብዛኛው ከ100% 50% የሚሆኑ እኮ ሴቶች ናቸው አስተማሪ የነበሩት። ሐዲሶችን ሲያስተላልፉ የነበሩ እኮ ሴቶች ናቸው። የትላልቅ ዑለሞች አስተማሪ እኮ እናቶቻቸው ናቸው። እስቲ አንድ ታሪክ አለሽ እንዴ አንቺ? እንደው በትንሹ ማርያም እንኳን እስቲ ምን አስተምራለች? ማርያም እንኳን ምን አስተምራሻለች? እንደ ክርስትና ነው የምለው፣ እንደ ማርያምን አይደለም፣ እንደ መርየምን አይደለም፣ እንደ ማርያም እንኳን እስቲ አንድ አስተማረች የምትዩን ነገር አንቺ። በ9 ዓመቷ አገባች ብለሽ እኮ ጠበቃ የምትቆሚላት አይንሻ እኮ ስንት ማአት ነገር አስተምራለች። እነዚህ ትላልቅ ዑለሞች ትላልቅ ኡስታዞች እኮ ከሷ ሐዲስ እሷ የተናገረችውን ሐዲስ እኮ ነው የሚያስተላልፉት ዛሬም ድረስ። እስኪ አንቺ አንድ ታሪክ ንገሪኝ።
በክርስትና አስተምሮት አንድ ታሪክ ያላትን ሴት አንድ ጥቀሽልኝ እስቲ። ወፍ እነዚህ ንግስቶች ምናምን ልታለሽ ትያለሽ። ኦኬ እንደ ታሪክ ያለው አንድ ታሪክ ያስተላለፈ ሴት እኮ የለም በክርስትና ውስጥ። እንዴት ነው አንቺ ከሙስሊም እኩል ራስሽን ጻድቅ ማድረግ የምትፈልጊው? የለም እኮ ወፍ ወላሂ አትችይም። ይሄንን ማድረግ አትችይም። በመቀጠል አሁንም ወንድ ከሆናችሁ ኑና ተወያዩ። በነብዩ መሐመድ የማታፍሩ ከሆነ እኔ አላህ ያከበረውን ነብይ እኔ እነሱን ለማክበር ብዬ ነው መጥቼ ካንቺ ጋር ወያየው። ወላሂ ወይ ማን እኛ ካልተወያየን በቃ ነብዩ አንቺ እንዳልሽ እንትናቸው ማለት ነው። እንደዛ ነው የምታስቢው? አይ እውነት በጣም ተሳስተሻል። እና ደግሞ ንጽጽር የጀመርኩኝ ከዛሬ 10 ዓመት ምናምን በፊት ነው አለች። ኧረ ወይኔ ቢያንስ ቀንሰሽ ዋሺ እስኪ ቀንሰሽ ዋሺ። እንዴ አንቺ የጠራሻቸው ቴሌግራም ላይ እኮ ከዛሬ 5 ዓመት እና 6 ዓመት እኔ የነበርኩበት ታሪክ እኮ ነው የነበርኩበት ግሩፕ ቴሌግራም እኮ ነው። ለምንድን ነው የምትዋሺው? በጀሊል ከዛ በኋላ ደግሞ በኮመንት ስር የሚሳደቡትን በኮመንት ስር ኮመንትሽን እንኳን እያንዳንዱን ገብተሽ አላነበብሽም እንዴ? ጭራሽ ሰው ባለባበስ ሰውን ይሰድባል። ሰው እኔም ባለባበስ ተሰድቡኛላችሁ። ለነገሩ ከቄሶቻችሁ እስከ ጳጳሶቻችሁ በጡት መያዣና በፓንት የምትሄደውን ሴት ማየት ስለለመዳችሁ የተሸፋፈነችውን ሴት ማየት አትችሉም። ለዛ ነው እና አይዞሽ። ለማንኛውም ተረጋጊ፣ እውነት ተረጋጊ። እኔ ስላሳዘንሽኝ ነው ባይዘው እኔ ትቼሽ ነበር ምናምን ነገር ካንቺ ጋር አልመላለስም ብዬ ቢኮዝ የዛኔ ተርቦ ነው የበሉት ብለሽ አንድ ሙስሊም ስደት ላይ ሆኖ የሰውን ስጋ በላን የሚለው ማስረጃ ያመጣሽ ቀን ነው የመጨረሻ የሰው ግማሽ የሩብ 9 ሩብ መሆንሽን ተረድቼ የተወኩሽ። የምር አንቺ ግን ዛሬም ስለኔ ጎዶሎነት ነው የምታወሪው። ኧረ ተይ ራስሽን እዩ፣ ምን ያህል ጎዶሎ እንደሆንሽ ራስሽን እዩ። የምር ምን ያህል ጎዶሎ መሆንሽን ራስሽን እዩ። እኛ ጎዶሎ አይደለንም፣ ወላሂ ሙሉዎች ነን። እንደውም ከወንድ እኩል መብት ያለ ሙሽ ከወንድ እኩል ብቻ አንዳንድ ቦታ ላይ አላህ ለኛ ከወንድም በላይ መብት ሰጥቶናል። አንቺ የቱ ጋር ነው መብትሽ? የቱ ጋር እንዴ? ዛሬ እኮ እናንተ በሂጃቤና እኔን የምትሰድቡኝ ሰዎች እኮ እማትለብሺ ከሆነ ተላጪ ተብለሻል እኮ እናቱ። እማትለብሺ ከሆነ ተላጪ ተብለሻል። አዎ፣ ስለዚህ ተረጋጊ። ጨርሻለሁ። ሃይማኖት ስትቀመጡ እስልምና ሃይማኖት ስትቀመጡ እንጂ የማያውቁት ልጆች የማያውቁት ናቸው። በቃ የሚያውቁ ግን ያነበቡ ግን አዳኝ ጌታ እንደሆነ መግዳም በጌታ እንደሆነ በደንብ ጠንቅቀው ያውቃሉ። እና አባይ ላይ ጠንቅቀው ግን መንጋውን ወደ ገደል ከተውታል። እነሱ ምን ብለው ይውጡ? ያስጠይቃቸዋል፣ ያስገድላቸዋል። እስከ ህይወታቸው እስከ ዘራቸው እስከ ማጥፋት ስለሚያደርስ ተቀመጡ እንጂ አሁን ነው በታለም የተቀመጡት። አይገርምሽም? ትክክለኛውን ነገር ይሄንን ቪዲዮ መሰራበት ትልቁ ምክንያት ክርስቲያን ወገኖቻችንን አይዟችሁ ለማለት ፈልጌ ነው። አብሶች ሴትዮ አይዞሽ ልልሽ እፈልጋለሁና ምንድነው ያለችው? ያነበበ ሰው እስልምና ውስጥ አይቀመጥም ማለት፣ ሌሎች ማንበብ አይችሉም ማለት። ያነበቡ ሰዎች ደግሞ እንደነ ሁሱ ያሉ ወንድሞች እንደነ አቡ ሃይደር አውቆ ተረድቶ እውነቱ ገብቷቸው ኦርቶዶክስ ተዋህዶ ብቻ እምነት እንደሆነ ገብቷቸው ግን ለነፍሳቸው ፈርቶ ነው፣ እንዳይገደሉ ፈርቶ ነው አላህ መስታን ተገዶ የተቀመጡት አለችና አላወቅሽም ማለት ነው። ወላሂ አላወቅሽም። ሙስሊም ወንጀልን እንጂ ሞትን አይፈራም። ሐቂቃ ሙስሊም በተአምር ወንጀልን እንጂ ሞትን አይፈራም። ይሄንን እንድትረጅ ይፈልጋለሁ። በመቀጠል እኔ አንድ ጥያቄ አለኝ። እሱ ምንድነው? እነዚህ ወንድሞችስ እሺ ፈርቶ ነው እንበል፣ እውነተኛ ሃይማኖት ኦርቶዶክስ መሆኗን አውቆ ግን ለመቀበል ለነፍሳቸው ፈርቶ ነው እንበል። አንቺ እንዳልሽው እሺ እኛ አንብበን ሁለቱንም አነጻጽረን አይ ትክክለኛ ሃይማኖት ይሄ ነው ብለን የተቀበልን ሰዎችንስ ምን ትይናለሽ? እስቲ በነካጅሽ ምከሪን። እኛንስ ምን ትይናለሽ? አንብበን አነጻጽረን ይሄኛው ነው ትክክለኛው፣ ይሄኛው ነው የሚያዋጣኝ ብሎ የመጡትን ሰዎችንስ ምን ትያለሽ? አይዞሽ ወላሂ አይዞሽ፣ የምር አይዞሽ። ብቻ እኔ
በመቀጠል እንደውም የሆነ ቪዲዮዋን አይቼ በጣም ስስቅ ነበረና ምን አለች? ስራ ቦታ የሆነ መስጂድ አለ አለችና ደክሞኝ ገብቼ ልተኛ ስል ቦታዬ እንዳልሆነ እግዚአብሔር ሊነግረኝ ብሎ ጎንዳን ለቀቀብኝ። የሆነ በቃ ወላሂ ቪዲዮአቸው አንዳንዴ ይመጣልኛል። እንደው ዝም ብላችሁ ቪዲዮቿን ብታይ የሆነ በቃ የጤነኛ ሰው ቪዲዮ ራሱ አይመስልምና እውነት ጤነኛ የሆነ ሰው ያነበበ ሰው እስልምና ውስጥ አይቀመጥም ይላል። መገደልን ፈርቶ ነው እስልምና ውስጥ የተቀመጡት ትላለች። እስቲ ንገሪኝ፣ እንደው አንድን ሰው ወደ ክርስትና ለመጥራት ምን ታሪክ አለሽ? ወደ የትኛው ታሪክ ነው የምትጠሪው? እስኪ ወደ የትኛው ተስፋ ነው የምትጠሪው ሙስሊሙን? እስኪ አንድ ተስፋ ስጪን ከክርስትና እንዴ! ከኦሪት ዘፍጥረት እስከ ዮሐንስ ራእይ ባለው የባይብል ክፍል እኮ አንድ ክርስትና ወደ ክርስትና ኑ የሚልም ጥሪ እኮ የለም። እስቲ አንድ ማስረጃ ስጪኝ። ክርስትና ሃይማኖት ነው ብሎ የሰበከን አንድ ነብይን ስጪኝ እስቲ። የለም እኮ። የትኛው ነብይ ነው ወደ ክርስትና ጥሪ ያደረገው? የትኛው ሐዋርያት? የትኞቹ ደቀ መዛሙርቶች ናቸው? የትኞቹ ጻድቅ ሰዎች ናቸው ወደ ክርስትና ጥሪ ያደረጉት? እስቲ አንዲትን የባይብል አንቀጽ ስጪኝ። እንደው ታዩ የሰበኩትን ታዩአቸውና ክርስትና የሚልን ሃይማኖት አለ የሚል በባይብል አንድ ጥቅስ ስጡኝ እስቲ። የለም እኮ። ይሄን አተን እኮ ነው የተውነው ክርስትናን። ይሄን አተን የምር ወላሂ ይሄንን አተን እኮ ነው እስልምናን ክርስትናን የተውንላቸው። አሁን ደግሞ ዛሬ እያሳለኝ ነው። ነስአልላህ ወላሂ ላዚም ሰው ይሄን ያህል ይጽናናል? ይሄን ያህል ሰው ተስፋ ቆርጧል? ክርስቲያን ወገኖች ይሄን ያህል ተስፋ ቆርጣቸዋል? የምር በጣም ሶፋን ይብሩ የምር በጣም ያሳክሽኝ። በጣም ነው የምልሽ። መገደልን ፈርቶ ነው እስልምና ውስጥ የተቀመጠ። ባይሆን አንብቢ እስቲ፣ የምር ቁጭ ብለሽ አንብቢ። እኔ ቁርአንን አንብቢ አልልሽም። እስቲ ባይብልሽን ይሄ በፍቅር ቁጭ ብለሽ በቃ እውነትን ለመረዳት እስቲ አንብቢ። በእርግጥ 10 ዓመት ሊፈጅብሽ ይችላል ከኦሪት ዘፍጥረት እስከ ዮሐንስ ራእይ ያለውን ለማንበብ ማለት ነው። እኛ ግን አልሐምዱሊላህ ቁርአንን እንኳን 10 ዓመት በአንድ ወር ልንጨርሱ ልናختመው እንችላለን። ለከል ሐምዱሊላህ። እስልምና ጋር ነው በሁሉም ነገር ወላሂ ገዛ ነው። ብቻ ግን አይዞሽ አንቺ ብቻ አይዞሽ። ያው ጨርሻለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።